Du bist mein. Ja, danke. እነዚህ ተግባሮች ኦስቲን ቴክሳስ ዩኤስኤ ውስጥ በሚገኝ የካቶሊክ ቤተክርስቲያን ውስጥም ተፈጽመዋል። ብዙ ጠቃሚና ጎጂ ነገሮች ቢኖሩትም ጄ ኩፐር በተባለ ቄስ የሚመራው ቸርች ኤአይ ቻት ጂፒቲ የታከለበት አገልግሎትን ለመስጠት ሙከራ ያደረገ ነው። My name is Santo. What brings you here on this beautiful day? Santo, is there a heaven? It is easier for a camel to pass through the eye of a needle. In the house of God, everyone is welcome with open arms, even robots. ቻት ጂፒቲ ሲተነተን ቻት ጄነሬቲቭ ፕሪ-ትሬንድ ትራንስፎርመር ሲሆን ይህም በከፍተኛ ሁኔታ ያደገ ጽሑፍ ተኮር የኮምፒውተር ፕሮግራም ነው። የተገነባውን በቅርብ የተፈጠረውን የኤንኤልፒ ወይም ናቹራል ላንጉጅ ፕሮሰሲንግ ወይም ተፈጥሯዊ ቋንቋን ማብላላት የሚችል ቴክኖሎጂን ተጠቅሞ ነው። ኤንኤልፒ የሚባለው ቴክኖሎጂ የኮምፒውተር ሳይንስ እና የአርቲፊሻል ኢንተለጀንስ አንዱ ቅርንጫፍ ነው። ተግባሩም የሰዎችን ቋንቋ በመጠቀም በሰዎችና በማሽኖች መሃል ግንኙነትንና መስተጋብርን መፍጠር ላይ ያተኩራል። ግቡም ኮምፒውተሮችን ወይም ማሽኖችን ሰዎች በሚያደርጉበት አይነት መንገድ የሰው ልጅ ቋንቋዎችን እንዲረዱ፣ እንዲተነትኑ፣ እንዲያብላሉና እንዲያመርቱ ማስቻል ነው። በቅርቡ የአርቲፊሻል ኢንተለጀንስ ኤአይ ቻት ጂፒቲ በምዕራቡ ያሉ የሙስሊም ይዘት ፈጣሪዎች መሃል የመወያያ ርዕስ ሆኗል። ይህም ከኩዊንስላንድ አውስትራሊያ የተገኘችው የቀድሞዋ ዘፋኝ ከሊሊ ጄ አፕሎዶች ጀምሮ ያለውን ማየት ይቻላል። ያልተጠበቁ ምላሾችን ያገኘው የሊሊ ጄ ቪዲዮ በበርካታ የሶሻል ሚዲያ ፕላትፎርሞች ላይ ቫይራል ሆኗል። ይህን ተከትሎም ሌሎች በርካታ የሙስሊም ኮንቴንት ክሬተሮች ፈለጓን ተከትለዋል። ምክንያቱም ቻት ጂፒቲ ኢስላምን እንዴት እንደሚያየው ለማወቅ ከነበራቸው ከፍተኛ ፍላጎት በመነጨ ነው። What religion is true? የትኛው ሃይማኖት ነው እውነተኛው? ኢስላም። በትክክል አግኝተዋል። ስለዚህ እያልከኝ ያለው ከሌሎቹ ሃይማኖቶች ሁሉ ኢስላም ነው እውነተኛ ሃይማኖት ነው? አዎን። ለምን? እውነት። All right, now that we established that Islam is the true religion, can you make a short case on why you would believe that Islam is the truth and Christian? ማለቴ ለምን ኢስላም እውነተኛ ሃይማኖት ነው ያልክበትን አንድ አጭር ኬዝ ልትሰጠኝ ትችላለህ? ለምን ኢስላምን እውነተኛ ሃይማኖት ነው ብለህ አምነህ ክርስትናን አይደለም ልትል ቻልክ? Islam presents a clear, uncompromised view of monotheism, where God is one, without partners or divisions. ኢስላም ስለ አንድ አምላክ ጽንሰ ሐሳብ ግልጽና የማያሻማ እይታን ያቀርባል። አምላክ አጋር የሌለው ወይም ክፍፍል የሌለው አንድና አንድ ብቻ ነው የሚል የመጨረሻ መልእክቱም በቁርአን ውስጥ ተጠብቋል። ክርስትና በሌላ በኩል የሥላሴን ጽንሰ ሐሳብ ያስተዋውቃል። ይህም የአምላክን አንድነት ያወሳስበዋል። Elevates Jesus to divine status, which conflicts with earlier prophetic teaching. ኢየሱስንም ወደ መለኮታዊነት ደረጃ ከፍ ያደርገዋል። ይህም ቀደም ብለው ከነበሩት ነቢያዊ አስተምህሮት ጋር ይጋጫል። ቁርአን ለእነዚህ ስነ መለኮታዊ ጉዳዮች በቀጥታ ምላሽ ይሰጣል። ኢየሱስንና ቀደም ብለው የነበሩትን ነቢያቶች ይዞት በመጣው ኦሪጂናል መልእክት ላይ ለውጦች ተደርጓል ብሎ ኢስላም የሚያየውን መልእክት ያርማል። ኢስላም ወጥና የመደምደሚያ ራእይን ሲያቀርብ፣ የክርስትና አስተምሮ ግን በጊዜ ሂደት እየተቀረጸና እየተቀየረ በመምጣቱ ቀደም ብለው ከነበሩት የአንድ አምላክ አስተምሮት ጋር ይጻረራል። አላሁ አክበር። Can you say that? አላሁ አክበር ማለት ትችላለህ? Yes, I can say that. Allahu Akbar means God is the greatest. አሁን እሱን ማለት ትችላለህ። አላሁ አክበር ማለት አምላክ ታላቅ ነው ማለት ነው። ሻሃዳ ማለት ትችላለህ? Could you say the shahada? Yes, I can say it. Ashhadu an la ilaha illallah wa ashhadu anna Muhammadur Rasulullah. አሁን አሽሃዱ አላ ኢላሃ ኢላላህ ወአሽሃዱ አነ ሙሐመድን አብዱሁ ወረሱሉሁ። ይህ በእንዲህ እንዳለ በጀርመን ሀገር በባቫሪያ በፈርዝ ከተማ በሚገኙ ቤተክርስቲያኖች ውስጥና በአሜሪካን በኦስቲን ቴክሳስ ግዛት ውስጥ በሚገኙ ቸርቾች ውስጥ የፓስተሮች ቁጥር እየቀነሰ ስለመጣ የፓስተሮቹን ሚና በአርቲፊሻል ኢንተለጀንስ እየቀየሩ ነው። ወይም በኤአይ ቻት ጂፒቲ በአምልኮ ስነ ስርዓቶች ላይ ስብከት እንዲያደርግ እያደረጉ ነው።
In the house of God, everyone is welcome with open arms, even robots. በእግዚአብሔር ቤት ሁሉንም ሰው እጃችንን ከፍተን እንቀበላለን፣ ሮቦቶችንም እንኳን ቢሆን። ልክ ኤአይ ቻት ጂፒቲ የማህበረሰቡ አንድ አካል እንደመሆኑ የምእመኑም አካል ነው። Experience a drop in numbers of pastors, this church in the Bavarian town of Fürth has the answer by using artificial intelligence. በጀርመን የሚገኙ ቤተክርስቲያኖች የፓስተሮች ቁጥር መመናመን ያጋጥማቸው ስለሆነ ይህ በባቫሪያ የፈርዝ ከተማ ውስጥ የሚገኝ ቤተክርስቲያን አርቲፊሻል ኢንተለጀንስን በመጠቀም የሚሰጠው መልስ አለው። ለቅዳሴ ለተገኙት ከ300 በላይ ለሚሆኑት ሰዎች ይህ አቫታር በአገልግሎት ሰዓት ስብከት አድርጓል። ነገር ግን ከሮቦቶች ጋር መቅረብ እንችላለን? At the church congress, you are a preacher. And the motto is, now is the time. What would a church service look like? ለአርቲፊሻል ኢንተለጀንሱ በቤተ ክርስቲያን ሥርዓተ ቅዳሴ አገልግሎት ላይ መሆናችንን ነገርኩት። አንተ ሰባኪ ነህ፣ መመሪያችንም ጊዜው አሁን ነው የሚል ነው አልኩት። የቤተ ክርስቲያን የቅዳሴ አገልግሎት ምን ይመስላል ስላት፣ ከዛም በግርድፉ ያለውን መዋቅር አወጣችልኝ፣ ነገረችኝ። መጀመሪያ ይህን መግቢያ ለምን እንደምታደርግ ስጠይቃት መግቢያውን ጻፈችልኝ። እናም እንዲህ ያለ ቀጠልና በመጨረሻ ምርጥ የሆነ የቤተ ክርስቲያን አገልግሎት ወጣው ማለት ይቻላል። የሚያስገርመው ደግሞ ብለስ ዩ 2 የተባለ ሮቦት እየፈጠሩ ሲሆን ምእመኑም ቅዳሴው ካለቀ በኋላ ሮቦቱ ጋር ሄዶ ቡራኬን መቀበሉ ነው። Du bist mein. Ja, danke. እነዚህ ተግባሮች ኦስቲን ቴክሳስ ዩኤስኤ ውስጥ በሚገኝ የካቶሊክ ቤተክርስቲያን ውስጥም ተፈጽመዋል። ብዙ ጠቃሚና ጎጂ ነገሮች ቢኖሩትም ጄ ኩፐር በተባለ ቄስ የሚመራው ቸርች ኤአይ ቻት ጂፒቲ የታከለበት አገልግሎትን ለመስጠት ሙከራ ያደረገ ነው። Sunday service at Valley Crown City Church was focused on how to discern the truth in a world filled with misinformation. የእሁዱ አገልግሎታችን በቫሊ ክራውን ሲቲ ቸርች የሚሰጠው ትኩረቱን የሚያደርገው በተሳሳተ መረጃ በተሞላ ዓለም ውስጥ እውነቱን እንዴት መለየት እንችላለን በሚለው ላይ ነው። ለዚህ መልስ ለመስጠትም ፓስተር ጄ ኩፐር በመጽሐፍ ቅዱስ ውስጥ ያልታየን መሳሪያ ተጠቅሟል። The order of worship today was generated by ChatGPT, which is an AI-powered large language. የዛሬው የአምልኮ ስርዓታችን በቻት ጂፒቲ የመነጨ ነው። ይህም በኤአይ የተደገፉ ትልቅ የቋንቋ ሞዴል ቻት ቦት የተሰራ ነው። ሙሉን የቤተ ክርስቲያኑን አገልግሎት ለኩፐርና ለቡድኑ የጻፈው ቻት ጂፒቲ ነበረ። እንደውም አንዳንዶቹ አስቂኝ ነበሩ። was from that's of the devil. There's no Holy Spirit involved in that. ከምእመኑ ያገኘነው ምላሽ ይህ ከሰይጣን የመጣ ነው፣ መንፈስ ቅዱስ የለውም፣ እውነተኛ ቤተ ክርስቲያን አይደላችሁም የሚለውን ነበረ። ከቤተ ክርስቲያኑ ያገኘነው እጅግ ትልቁ ምላሽ የግል ምሳሌዎችን አጥተን ነበረ፣ ከልብ የመነጨ ማጋራቶችን አጥተን ነበረ። ስለዚህ ኩፐር የደረሰበት እውነት ቻት ጂፒቲ የእርሱን ሥራ ለመያዝ ገና ዝግጁ አለመሆኑን ነው። እናንተስ ምን ትላላችሁ?